ጠቅላይ ሚኒስትሩ በወቅታዊ ጉዳዮች ላይ የሰጡት ማብራሪያ ምርጫ ቦርድ የባልደራስ ጥያቄን ውድቅ ማድረጉ የሩሲያ ዩክሬን ውጥረትና አውሮፓ እንዲሁም በባህር ዳር የብስክሌት አገልግሎት መዳከምና ዳግም ትንሳኤውን የሚያስቃኙ ዘገባዎችን አካቷል። የዜና መጽሔቱ በቅደም ተከተል ይቀርባል። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ማብራሪያ የሀገሪቱ ኢኮኖሚ ጦርነቱን የተሸከመበት አቅም የሚደንቅ ነው አሉ። ኢትዮጵያ በጦርነት ውስጥ ሆናም ቢሆን በግብርናና ከውጭ የሚገቡ ሸቀጦችን በሀገር ውስጥ ምርት ለመተካት ያደረገችው ጥረትና የተሰበሰበው ገቢ ከፍተኛ መሆንን በስኬትነትም አንስተዋል። ቂምና ሌብነት የኢትዮጵያ የዘመናት የቁልቁለት ጉዞ ዋነኛ ምክንያቶች መሆናቸውን የተናገሩት አብይ ዘላቂ ሰላም ለመገንባት ሲባል የህወሓት ከፍተኛ አመራር የነበሩ ሰዎች ክሳቸው እንዲቋረጥ መደረጉን ተናግረዋል። አክለውም እስካሁን ከህወሓት ጋር የተደረገ ድርድር የለም፣ ይህ ማለት ግን ድርድር አይኖርም ማለት አይደለምም ነው ያሉት። ሰለሞን ሙጬ ጠቅላይ ሚኒስትሩ ለምክር ቤት የሰጡትን ማብራሪያ አስመልክቶ ዘገባ አጠናቅሯል። 20 የምክር ቤቱ አባላት በዛ ያሉ የኢኮኖሚ የሀገሪቱን የፖለቲካ ሁኔታና ጸጥታን የተመለከቱ ጥያቄዎችን አቅርበዋል። ጠቅላይ ሚኒስትር አብይ የሀገሪቱ ኢኮኖሚ በጦርነት በድርቅና በኮሮና ወረርሽኝ ተተብትቦም 172 ቢሊዮን ብር ገቢ በ6 ወራት ውስጥ መሰብሰቡን አድንቀዋል። የፍላጎት መጨመር የዋጋ ግሽበት ዋነኛ ምክንያት መሆኑንም ጠቅሰዋል። የሀገሪቱ የውጭ ዕዳም መቀነሱን ተናግረዋል። ከ100 ቢሊዮን ብር በላይ ለነዳጅ ተደጉሟል። ሆኖም ኢትዮጵያ ያስገባችው ነዳጅ ተመልሶ ለውጭ ሀገራት እየተሸጠ በመሆኑ የጸጥታ ኃይላት ነዳጅ ከኢትዮጵያ ጭነው የሚወጡ ተሽከርካሪዎችን ከነ ነዳጁ እንዲወርሱም በቀጥታ ትዕዛዝ አስተላልፈዋል። ምንም እንኳን ፈተናዎች የበዙ ቢሆንም በገቢና ወጪያችን የታየው ሁኔታ እንዲሁም በኤክስፖርት በኢምፖርት ሰብስቲቱሽን እና ከንግድ ባላንሳችን ጋር የታየው ውጤት ተጨማሪ ስራ እና እርማት የሚጠይቅ ቢሆንም ተስፋ የሚያስቆርጥ አይደለም። ሙስናን አስመልክቶ ለቀረበላቸው ጥያቄ ሲመልሱ ቂምና ሌብነት የኢትዮጵያ የዘመናት የቁልቁለት ጉዞ ዋነኛ ምክንያቶች ናቸው ያሉት ጠቅላይ ሚኒስትር አብይ አህመድ ሌብነት ኢትዮጵያ ውስጥ ካንሰር ነው ብለዋል። ህገ መንግስትን በኃይል በመናድ ተከሰው የነበሩትና አቶ ስብሐት ነጋ ለምን ተፈቱ የሚለው ጥያቄም ቀርቦላቸው ነበር። እኛ እስረኞች የፈታነው ለሶስት ጉዳይ ነው። አንድ ዘላቂ ሰላም ለማምጣት፣ ዘላቂ ሰላም የጋራ ቤት ለመስራት ስለሚያግዝ። ሁለት የታሳሪዎቹ ሁለንተናዊ ሁኔታን ታሳቢ ያደረገው። ሶስተኛ ያገኘነውን ድል ለማጽናት ነው። ደርግ ከሻዕቢያ ህወሓት ከኦነግ ጋር ይደራደሩ እንደነበር ያስታውሱት ጠቅላይ ሚኒስትር አብይ መንግስት ከህወሓት ጋር ድርድር ጀምሯል ወይ በሚል ለቀረበላቸው ጥያቄ ምላሽ ሰጥተዋል። እስካሁን የተደረገ ድርድር የለም። እስከዚህ ደቂቃ ድረስ አላደረግንም ማለት እስከናካቴው ድርድር የሚባል ነገር አይኖርም ማለት አይደለም። በድርድርም ኢትዮጵያን የምናጸናው በንትርክም ኢትዮጵያን እናጸናው በውጊያም ዋጋ የምንከፍለው ኢትዮጵያን ለማጽናት ነው። የሰላም አማራጭ ካለ ቲፒኤልኤፍ ቀልብ ከገዛ በጦርነት እንደማያዋጣው እንደማያሸንፍ ከተገነዘበ እኛ በደስታ የምናየው የሀገር ሉዓላዊነት የሀገር አንድነት ከተነካ ግን መቼም ቢሆን ኢትዮጵያና ኢትዮጵያውያን አይቆሙም። ይሄ ለሁሉም ሰው ግልጽ ነው። የፖለቲካ ቀውስ ሲኖር ከጦርነት በኋላ እንዲሁም የፖለቲካ ሽግግር ሲደረግ ብሔራዊ ውይይት ያስፈልጋል ሲሉ ያብራሩት ጠቅላይ ሚኒስትሩ ህዝብ የማይግባባባቸውን ዋና ዋና ሀገራዊ ጉዳዮች በሰፊው እንመክርባቸዋለን፣ አሁን ገና የቅድመ ዝግጅት ላይ እንገኛለን ሲሉ ብሔራዊ ውይይቱን አስመልክተው ምላሽ ሰጥተዋል። ትናንት የጸደቁት 11 ኮሚሽነሮች ስራቸው ሁሉንም ማህበረሰብና አስተሳሰብ ለማወያየት መደላደል መፍጠር እንጂ ምንም ስልጣን የተለየ የላቸው። በኢትዮጵያ ጉዳይ የሚወስነው የኢትዮጵያ ህዝብ ብቻ ነው። ሪፈረንደም ሁሉም ሐሳብ ያነሳል፣ ይወያያል፣ ይከራከራል። ካልተግባባ የኢትዮጵያ ህዝብ በሪፈረንደም ይወስናል። ከፍተኛ ውድመት እያደረሰ የሚገኘውንና በአሸባሪነት የተፈረጀውን ሸኔን በተመለከተም ተከታዩን መልሰዋል። ሸኔ ግልጽ ዓላማ የሌለው ለምን ዓላማ እንደሚታገል የማያውቅ ለሰው ልጆች ክብር የሌለው ከምን አይነት ሁኔታ እንደተፈጠረም ግራ የሚያጋባ ስብስብ ነው። ግን ባለፉት 8-9 ወራት የፌደራል መንግስት የኦሮሚያ ክልል መንግስት ከዚህ እኩይ ስብስብ ጋር ለመዋጋት ከፍተኛ መስዋዕትነት ከፍሏል። እንዲያቆም በሚገባው መንገድ ሁሉ ትግል ይደረጋል። በወታደራዊ ስራ ብቻ የሚሰራ ነገር አይደለም። ለምንድን ነው ህዝቡ የተሸከመው የሚለውንም ማየት ያስፈልጋል። ችግሮች ካሉብንም ማረም ያስፈልጋል። ዝም ብሎ ሸኔ ምናምን ብቻ ሳይሆን ለምንድን ነው የሆነ ወረዳ የቀለበው የደበቀው ምን ችግር ስላለ ነው
ምን ስላጣ ነው ብለን ህዝቡን ማዳምጠን ማረም ያለብን ነገር ካለ ማረም ይኖርብናል። ኢትዮጵያ ውስጥ በጦርነቱ እንደ ትግራይ ክልል የደቀቀ ክልል የለም ያሉት ጠቅላይ ሚኒስትር አብይ ሆም ብለን ዘግተን እንደምናስረብ ተደርጎ ስማችን ጠፍቷል። ህወሓት አሁን አፋርን የሚያጠቃበት ምክንያት ይሄው ነው ብለዋል። ጦርነቱ የልሂቃን ጽንፈኝነትና አክራሪነት አደገኛ መሆኑን፣ የኢትዮጵያን አይበገሬነት ፈተናን ወደ ድል መቀየርንና በስሌት መራመድን አስተምሮናል ያሉት ጠቅላይ ሚኒስትር አብይ አህመድ ከጎረቤት ኤርትራ እንዲሁም ከህዳሴው ግድብ ጋር በተገናኘ ከሱዳንና ግብጽ ጋር ለተነሳላቸው ጥያቄም አሁንም አቋማችን ተሳስረን በጋራ ጥቅም እንቀጥላለን የሚል ነው በሚል ማብራሪያ ሰጥተዋል። የሀገርን ብሔራዊ ጥቅም ሉዓላዊነትና ሰላምን መከላከል፣ ውይይት ማድረግ፣ ለዲሞክራሲ ስርዓት መገንባት መስራት፣ ልማትና ዲፕሎማሲ ላይ ማተኮርም የመንግስታቸው ዋነኛ ትኩረት መሆኑንም በማብራሪያቸው ገልጸዋል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። ባልደራስ ለእውነተኛ ዲሞክራሲ ፓርቲ አንድ የአዲስ አበባ ምክር ቤት አባል በምክር ቤቱ ስብሰባ ላይ አዲስ አበባን በተመለከተ ዘለፋ አቅርበዋል በማለት ከምክር ቤት አባልነታቸው ለማንሳት ምርጫ ቦርድ ትብብር እንዲያደርግለት ያቀረበውን ጥያቄ ቦርዱ ውድቅ አድርጎታል። ቦርዱ ለፓርቲው በሰጠው መልስ አንድ እንደራሴ በመራጩ ህዝብ አመኔታ ሲያጣ የሚነሳበትን የህገ መንግስትና የምርጫ ህጎችን በመጥቀስ የፓርቲውን ጥያቄ ተቀባይነት የለውም ብሏል። ባልደራስ ግን የምርጫ ቦርድን መልስ አልተቀበለውም። ዮሐንስ ገብረ እግዚአብሔር ዝርዝር ዘገባ አለው። ባልደራስ ለእውነተኛ ዲሞክራሲ የአዲስ አበባ ምክር ቤት አባል በምክር ቤቱ ስብሰባ ላይ አዲስ አበባን በተመለከተ በኦሮሚያ ልዩ ዞን ስር የሚገኙ አካባቢዎች አዲስ አበባ ከርሷን ሞልታ ፈርሷን የምጥልባቸው ናቸው ማለታቸውን በማስረጃ የተረጋገጠ በመሆኑ በህጉ መሰረት ከህዝብ እንደራሴነታቸው በህዝብ ፊርማ የሚነሱበትና የማሟያ ምርጫ የሚደረግበትን ሂደት ለማስጀመር ህጋዊ ፍቃድ እንዲሰጠን ሲል ለቦርዱ ማመልከቱን የባልደራስ የድርጅት ጉዳይ ኃላፊ አቶ ስንታየ ቸኮል ለዲደብሊው ተናግረዋል። የመረጣቸውን የከተማ ህዝብ በምክር ቤት ውስጥ ዘልፈዋል። ይህንን ደግሞ የምክር ቤት አባል የሆኑ ሰዎች ወደ አደባባይ አምጥተውት በተጨባጭ ማስረጃ ስላረጋገጥን ይህንን ጥያቄ ይዘን ወደ ምርጫ ቦርድ ነው። የምርጫ የህግ ማዕቀፍ አለ። አንድ የምክር ቤት አባል ችግር ካለበት የተመረጠበት ቦታ ላይ ምን መደረግ እንዳለበት የምርጫ ህጉ የሚያዘው ነገር አለ እና በዛ መሰረት ጥያቄ ያቀረብነው ቅጽ እንዲፈቱ እሳቸው የተመረጡበት ቦታ ላይ ሄደን በማስፈረም እና ከምክር ቤት እንዲነሱ ጥያቄ ስለምንጠይቅ ያንን ለማስፈጸም ግን የህግ አግባቡ ተከትለን ቅጽ ስጡን ብለን የሚጠይቅ ናቸው። በዋናነት የምርጫ ህጉ አለ። አንድ ሰው የተመረጠበት ቦታ ላይ እንዴት መነሳት እንደሚችል ዝርዝር ህጉ አለ። ራሱ ምርጫ ህግ አለ፣ ምርጫ ቦርድ ህግ አለ እና በዛ መሰረት አፈጻጸሙ ላይ እየጠየቅናቸው ያለን። የምርጫ ቦርድ ትላንት ባወጣው መግለጫ ግን እንደራሴ ከኃላፊነቱ የሚነሳበትን የህገ መንግስትና የምርጫ ህግን በመጥቀስ ቅሬታ በቀረበበት የምርጫ ክልል ያለው መራጭ ህዝብ ጥያቄውን ሲያቀርብ ቦርዱ መርምሮ ውሳኔ ከመስጠት ውጪ የምክር ቤት አባል መነሳትን በሚመለከት ለማንኛውም አካል በተለይ ደግሞ በምርጫ ክልሉ ተወዳዳሪ ለነበረ የፖለቲካ ፓርቲ ድጋፍ የሚያደርግበት የህግ አግባብ የሌለ በመሆኑ ፓርቲያችሁ ያቀረበውን ጥያቄ በቦርዱ ተቀባይነትን አላገኘም ሲል ምላሽ ሰጥቷል። የባልደራስ የድርጅት ጉዳይ ኃላፊ አቶ ስንታየ ቸኮል እንደሚሉት ግን ፓርቲያቸው የቦርዱን መልስ አልተቀበለውም። በዋናነት እኛ የጠየቅነው ጥያቄ አለ። እኛ ለጠየቅነው ጥያቄ ምርጫ ቦርድ መልስ ሊሰጠን ፈቃደኛ እንዳልሆነ ማሳያ ነው። ይሄ ደግሞ ማለት የከተማውን ህዝብ ከሰደቡ ሰዎች ጋር መተባበር ነው የሚሆነው። ስለዚህ ይሄ ተገቢ አይደለም ብለን እናምናለን። በእኛ በኩል ምርጫ ቦርድ በሰጠን መልስ ላይ ተነጋግረንበት አቋማችንን ለህዝባችንን ለሚዲያው እናሳውቃለን። ጥያቄያችን እስከ መጨረሻው ድረስ እንገፋዋለን። ምክንያቱም የህግ አግባብ ስላለው ነው። የምንጠይቀው ጥያቄ ህጋዊ የሆነ ጥያቄ ነው። ቅጽ ስጡን ያልነው ይህንን የማይሰጡን ከሆነ ለህዝቡ በቅርቡ እናሳውቀዋለን። ቦርዱ የሚመለከተው ቅጽ መስጠት ብቻ ነው። ደግሞ የድጋፍ ፒቲሽን የምናሰባስብበት ቅጽ አለ። ያንን ቅጽ ከሰጠን በኋላ አፈጻጸሙ እኛ ነው የምንጨርስ። ከዛ በኋላ ወደ ቦርዱ እንሰጣለን። ቦርዱ ውሳኔ ይሰጥበታል። የቦርዱ ውሳኔ ደግሞ ወደ ምክር ቤት ይገባል። በዚህ ሁኔታ ነው አፈጻጸሙ ማስተናገድ ያለባቸው ብለን እናምናለን። የሆነ ሆኖ ግን ምርጫ ቦርድም ቢሆን ከአቶ ዘላለም ሙላቱ ጋር እየተባበረ እንደሆነ ማሳያ ነው በመልሱ። ይሄ ደግሞ እኛ ይግባኝ የምንጠይቀው ወደ ተሰደበው ህዝብ ሄደን ነው እና ይግባኝ እንጠይቃለን። ምርጫ ቦርድ ምናልባት እኛ ነገር የሚዘጋ ከሆነ ህዝቡ ላይ ሄደን ይግባኝ እንጠይቃለን። ለመሸፋፈን እየተደረገበት ያለው ሙከራ ነው። አልሰጥም እንዳሉም እንሰጣለን እንዳሉ መሀል ላይ እንደተቸገሩ ማሳያ አለ።
በዋናነት ግን የፓርቲው ስራ አስፈጻሚ ኮሚቴ በዚህ ጉዳይ ላይ ተነጋግሮ ለምርጫ ቦርድም ተጨማሪ ጥያቄ ስላለ በእነዚህ ላይ ተነጋግረን አጠቃላይ ለህዝቡ ለቅርቡ እናሳውቀዋለንና በዚህ ሁኔታ ቢታሪቶ ይመስላል። ስለ ቦርዱ መግለጫ የቦርዱ ባለስልጣናት ማብራሪያ እንዲሰጡን ለማነጋገር ደጋግመን ብንደውልም ስልካቸው ባለማንሳታቸው አልተሳካልንም። ዮሐንስ ገብረ እግዚአብሔር ያጠናቀረው ዘገባ ነበር። አድማጮች፣ ተከታዩ ደግሞ የሚወስደን ወደ አውሮፓ ነው። በሩሲያና ዩክሬን መካከል የተፈጠረው ውጥረት ለአውሮፓ ህብረት ተጨማሪ ጫና መሆኑ እየተነገረ ነው። ሞስኮ በበኩሏ የጦር ኃይሏን ወደ ዩክሬን አቅርባለች የሚለውን ክስ ወታደሮቼን ለጊዜው ወደ ምስራቃዊ ዩክሬን የመላክ ሀሳብ የለኝም በማለት አጣጥላለች። ሆኖም የሀገሪቱ ምክር ቤት ከዩክሬን ለመገንጠል ከሚንቀሳቀሱ አማጽያን ጋር ትብብር ማጽደቁ ተሰምቷል። ትብብሩም ወታደራዊ እርዳታ ማቅረብን ሁሉ እንደሚያጠቃልል ነው የተገለጸው። ጉዳዩ ያሰጋው የአውሮፓ ህብረት ባለስልጣናት ትናንት ባካሄዱት ስብሰባ በሩሲያ ላይ ማዕቀብ ለመጣል ተዘጋጅተዋል።